አንደኛ ኢሞ እንዴት እንጠልፋለን፣ ሁለተኛ የተጠለፈውን ኢሞ እንዴት አድርገን ሪሙቭ እናደርጋለን፣ ሶስተኛ ኢሞችን መጠለፉን እንዴት እናውቃለን የሚሉ ሶስት ጥያቄዎችን ሰፋ አድርገን መልሶቻቸውን ይዘን መተናል። ቤቱን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ሰላም ውድ ቤተሰቦች ጀምስቴክ ነኝ። እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት አዲስ እንዲሁም ደግሞ የብዙዎች ጥያቄ የሆነውን የኢሞ ደህንነት ነው። ኢሞችን ተጠልፏል አልተጠለፈም? ከተጠለፈ ደግሞ እንዴት አድርገን ነው የጠላፊውን ማንነት ወይም ደግሞ ጠላፊውን ከእኛ ኢሞ ማስወገድ የምንችለው? ሶስተኛው ደግሞ የሌሎችን ኢሞ እንዴት ነው መጥለፍ የምንችለው? የሚሉትን ሶስት ጥያቄዎች ዛሬ መልሶቻቸውን ይዘን መተናል። እስከ መጨረሻ ድረስ እንድትከታተሉ በፍቅር እንጋብዛለን። ቀጥታ ወደ ቪዲዮ ወስዳችኋለሁ። በመጀመሪያ ግን ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ጥያቄ ያልገባችሁ ነገር ካለ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ወደ ቪዲዮ በመጀመሪያ እንትን ያላችሁ ኢሞ ያላችሁ ለምሳሌ እኔ ላሳያችሁ። ከመጀመሪያው እቺኛዋ እኔ የምጠቀማት ኢሞ ናት፣ ኢሞ ላይቷ ማለት ነው። ይሄኛው ደግሞ አሁን ሰዎችን ለመጥለፍ ያዘጋጀሁት ነው ማለት ነው። ስለዚህ ሁለት ኢሞ ነው ያለኝ። ስለዚህ ምንድነው የምናደርገው? ተመሳሳይ ነገር እየሰራሁ እንዳልሆነ እንድታውቁ እዚች ጋር ላሳያችሁ። ይቺኛዋ የኔ ኢሞ ናት። ይሄው እዚች ጋራ መጨረሻዋ 46 ነው። ይሄኛውን የምጠቀምበት ማለት ነው። ይሄኛው ደግሞ ሰዎችን ልጠልፍበት ያሰብኩት። ለምሳሌ እስኪ የሆነ ሰው የጓደኛዬን ልጥለፍ እዚች ጋር ልግባና እሺ፣ የዚህ ቁጥር ደግሞ መጨረሻው 17 ነው። የዚህን ቁጥር ልጥለፍና ላሳያችሁ መጨረሻው 17 የሆነው። እሺ እንሂድና ላሳያችሁ። ቀጥታ ኢሞ አዲስ ኢሞ፣ ከዛ ደግሞ አፕዴት ወይም ደግሞ እናንተ ላይ ያለ ከሆነ አፕዴት ታረጋላችሁ። ቀጥታ አለው ትላላችሁ። አግሪ ቁጥሩን እናስገባለን። ይሄኛው ፔስት እናረጋል ማለት ነው። ቀጥታ ፔስት ካረግን በኋላ ምንድነው የምናረገው? እንገባለን። እሺ ቁጥሩ ይሄ ነው ወይ ይላል። ይሄ ቅድም ያሳየኋችሁን የምጠቀምበት መጨረሻው ስንት ነበረ? 46። አሁን ደግሞ ይሄኛው ደግሞ ስንት ነው? መጨረሻው 17። እንት እሺ አለው እንዲህ ብሎ ይገባል። አንዳንዱ ኮድ ያስመርጣል። ኮዱ ካስመረጣችሁ ደግሞ በትክክል ኮዱን በደንብ መጠቀም በእንትን ማለት በኤስኤምኤስ እንድልክላችሁ ታረጋላችሁ ማለት ነው። እሺ አሁን ይሄንን የጠለፍኩት መሆኑን ለማረጋገጥ እናንተ ትፈልጋላችሁና እንዴት ነው እኔ የጠለፍኩት መሆኑን ማወቅ የምንችለው? እዚች ጋር የፕላስ ምልክቷ ጋር ቆይ መጀመሪያ ላሳያችሁ የቷ ጋር እንደሆነች። እዚች ጋራ ይችኛዋን የፕላስ ምልክት ተጭነን እንገባለን ማለት ነው። ከዛ እንደገና ደግሞ እዚህ ምን አለ ሞር የሚለው ጋር እንገባል። እሺ ከዛ በኋላ ምንድነው የምናረገው? ቤተሰቦች ከዚች ጋራ ምን የሚላለ ሴቲንግ ላይ ቀጥታ እንገባል። ተጠልፎ ነው ወይስ አይደለም የሚለውን ለማወቅ ማለት ነው። እሺ እዛ ጋር ከገባን በኋላ ደግሞ ምን የሚል ይመጣል? ማኔጅ ዲቫይስ የሚል አለ። ይሄው ማኔጅ ዲቫይስ። እሺ ማኔጅ ዲቫይስ እዚህ ጋር ከገባን በኋላ ይሄው ላሳያችሁ ማለት ነው። እኔ እየተጠቀምኩበት ያለው ስልክ ይሄ ነው፣ ጠልፌ የገባሁበት ማለት ነው። አሁን ደግሞ ያኛው ሰውዬ የተጠለፈበት ስልክ ደግሞ ይሄኛው ነው። እኔ የምጠቀምበት ሳምሰንግ A0447 ኤፍ ሳምሰንግ ሞዴል ነው። እሺ ይሄኛው ደግሞ ከረንት ይላል። ከዛ ትረስት ዲቫይስ፣ ይሄኛው ደግሞ ኢትዮጵያን ኦንላይን። ይሄው ሁለቱም ኦንላይን ነው። ያምር ነው የምላችሁ። እዚች ጋር በቀስት ላሳያችሁ። ያምር። እዚች ጋር እቺኛዋ ኦንላይን ነው የሚለው። ይሄኛውም በተመሳሳይ ሰዓት ደግሞ ምንድነው የሚለው? ይሄኛውም ደግሞ ምንድነው የሚለው?
የት አለ በእናታችሁ? ይሄው ሁለቱም ኢትዮጵያ ውስጥ ነው። ከዛ ደግሞ ምንድነው የሚለው ሁለቱም ኦንላይን ነው። በአሁኑ ሰዓት እኩል እየተጠቀሙ ነው ማለት ነው። ስለዚህ ምንድነው የምታደርጉት እናንተ ይሄንን እንትን ካላችሁ፣ ለምሳሌ ይሄኛው የሰው ቢሆን የኔ ይሄ ነው ማለት በቃ ለሞራልም እኔ የራሴን ነው የምሰጠው እንጂ እሱን አይደለም። እናንተ ግን እንዲህ ከመጣላችሁ በኋላ ይሄኛው ቴክኖ KC8 የሚለው የመጀመሪያው የሚጠቀምበት ስለሆነ ይችኛዋ ሪሙቭ ማድረግ ትችላላችሁ። ለምሳሌ ይሄኛው ቢሆን ይሄኛው የሰው ቢሆን ምን ታረጋላችሁ? ዝጋት ትጫናላችሁ ማለት ነው። እያያችሁ ነው እዚች ጋራ። ከዛ ትረስት አሁን የኔን ይሄው ኦንላይን ነው፣ በአሁኑ ሰዓት ኦንላይን ነው እየተጠቀመበት ነው ማለት ነው። ስለዚህ በቀላሉ ምንድን ታረጋላችሁ? መልቲ ዲቫይስ የሚለውን ታጠፉታላችሁ ለእናንተ ማለት ነው። ስለዚህ ምንድነው የሚሆነው? እናንተ እንደዛ የምታረጉ ከሆነ የሰዎችን ኢሞ ቀጥታ በትክክል መጥለፍ ትችላላችሁ። ይኸው እዚህ ጋር ሌላ ስሙ ሌላ ነው፣ እኔ የገባሁበት ሌላ ነው። ስለዚህ ውድ ቤተሰቦቻችን የሰውን አካውንት ወይም ደግሞ የቤተሰቦቻችሁን፣ የባለቤት፣ የፍቅረኛችሁን፣ የጓደኛችሁን ኢሞ ቀለል አድርጋችሁ ምንም ነገር ሳያስፈልጋችሁ እንዴት መጥለፍ እንደምትችሉ ዛሬ አሳይቻችኋለሁ ማለት ነው። ቼንጅ ትረስት ዲቫይስ ይሄን እንግዲህ ምን እንደምታረጉት ማጥፋት ትችላላችሁ ማለት ነው። ይሄ ግን ምንድነው የማረገው? እኔ የራሴን ነው የማጠፋው። ምክንያቱም ያኛው የባለቤቱ ነው፣ ይሄኛው ግን ሰብር የገባሁበት ስለሆነ እሱን አላስወጣም። እናንተ ግን ማስወጣት ትችላላችሁ። እናንተ ቦታ ላይ የገባውን እችኛዋን ይሄንን ዋን ዲቫይስ ሎጊን ይላል። አሁን ይሄንን ዲሴብል ብዬ ብቻ ነው እሱን ያስወጣውና እኔ እዚሁ ኦንላይን ነው የምገባው ማለት ነው። ስለዚህ ምንድነው የምናደርገው? ቀጥታ እኔ ከሱ ሎጋውት ብዬ እወጣለታለሁ ማለት ነው። ስለዚህ ምንድነው የምታረጉት? ውድ ቤተሰቦች እናንተ የምትፈልጉትን ሰዎች እንዳይገቡባችሁ የምትፈልጉ ከሆነ እዚች ጋር አካውንት ሴኩሪቲ የምትላለች እሷ ጋራ እንገባል። አካውንት ሴኩሪቲ ከገባን በኋላ እዚች ጋር በስልክ ነምበራችን ብቻ እንገባለን። ሌላው ግን ቢሆነስት ወይም ደግሞ ትረስት በአመኔታ በትክክል የምንጠቀመው ይሄኛው ነው። እሺ ሎጊን ፕሮቴክሽን የሚለው ማለት ነው። ቤተሰብ ሎጊን ፕሮቴክሽን ይችኛው ወይም ደግሞ ፓስ ኮድ ሎክድ በዚችኛው እነዚህ ሶስቱ፣ ይሄኛው ደግሞ ፓስኪ። በእነዚህ በሶስቱ በጣም በታማኝነት እንዲሁ ሰዎች እኛ ላይ እንዳይገቡ የምናረግበት ነው። ስለዚህ እኛውን በሌላ ሰው አካውንት ስለሆነ የገባሁት መግባት አልፈልግምና እዚች ጋር ግን እናንተ እዚች ትገባላችሁ። ከዛ በኋላ ትረስት ዲቫይስ ቬሪፊኬሽን ያኛው ያ ስልክ ነው የምላችሁ። ያ ስልክ የኛ አሁን ጠልፌ የገባሁበት ስልክ የመጀመሪያ የገባው ወይም የሚጠቀመው ምን በሚል ነው? ቴክኖ KC8 በሚል ነው ማለት ነው። ስለዚህ እሱን ቤዚክ ፕሮቴክሽን ቬሪፊኬሽን ኦን አርጊላል። ኦን ካረኩት በቃ እኔ በዚህ ስልክ ስጠቀም ነው የምኖረው ማለት ነው። ስለዚህ እናንተ ምንድነው የምታረጉት? ቤተሰብ ይሄንን ቀጥታ እዚች ጋር አድቫንስ ኢኔብል የምትለዋን ታጠፏትና የሰውየውን አካውንት ከእናንተ ሙሉ ለሙሉ ማጥፋት ትችላላችሁ ማለት ነው። ውድ ቤተሰቦች የዛሬው በዚህ መልኩ ይዤላችሁ መጥቻለሁ። ያልገባችሁ ጥያቄ የሆነ ነገር ካለ ኮሜንት ላይ ያስቀምጡ። ቤቱን ሰብስክራይብ እና ላይክ ሼር ማድረጋችሁን አትርሱ። እስከ መጨረሻ ስለተከታተላችሁን ከልብ እናመሰግናለን። እዚች ጋራ በቀጣይ ደግሞ እንዴት አድርገን በሌላ መንገድ ደግሞ መጥለፍ እንችላለን። እዛው ጎን በጎን ስልክ በሁለት መልኩ ይዘን ሁለቱንም ስልክ የምንጠልፈውን የምንለውን ይዘን እዚሁ እንትን ማለት እንችላለንና ስለዚህ እሱ እንዲሰራላችሁ ከፈለጋችሁ ፓርት 2 እያላችሁ ኮሜንት ላይ ጻፉ። እሱም በሌላ ደግሞ እንዴት እንደምንጠልፍ አሳያችኋለሁ። መልካም ጊዜ